1 ሚሊዮን ህዝቦችን ወደ ማርስ በማስፈር የሰው ዘርን በዓለም ላይ ከሚመጣ ሰው ሰራሽም ሆነ ተፈጥሯዊ አደጋ ለመታደግ ያልማል። በዚህም ምክንያት አዲሱ መሲህ ሲሉ ያሞካሹታል። እሱም ቢሆን የሰው ዘር አዳኝ ነህ የሚባለውን ሙገሳ አይኑን ሳያሽ ተቀብሎታል። እንደ ፎርብስ ዘገባ ከሆነ ደግሞ በግንቦት መጀመሪያዎቹ ላይ ባለው የስቶክ ዋጋ መሰረት 380 ሚሊዮን ዶላር የሚጠጋ ሀብት አለ። ታዲያ ይህ ሰው ከየት ተነስቶ እዚህ ደረጃ ደረሰ? እንዴትስ ለዚህ ከፍታ በቃ? ያጋጠሙት ችግሮች ምንድን ናቸው ስንል በዚህ ቪዲዮ እንዳስሳለን። አብራችሁን ቆዩ። ኤሎን መስክ እንደ ኤሮፓውያን አቆጣጠር በ1971 ዓ.ም በደቡብ አፍሪካ ውስጥ በምትገኘው ፕሪቶሪያ ከተማ የተወለደው። አባቱ ኢንጂነር፣ ፓይለት እንዲሁም በደቡብ አፍሪካ ፖለቲካ ውስጥ ተሳትፎ ያላቸው ናቸው። እናት ደግሞ ካናዳዊት ሞዴል እና የሥነ ምግብ ባለሙያ ናት። የመስክ አስተዳደግ የወደፊት ሕይወቱን የቀየረ ነው ማለት ይቻላል። መስክ በልጅነቱ አንዳንድ ኦቲስቲክ ባህሪያት ይታዩበት ነበር። ይህም ስሜቱ ከሌሎች ልጆች ለየት ያለ እንዲሆን አድርጎታል። በትምህርት ቤት ሕይወቱ ደግሞ በተደጋጋሚ ይደበደብና ሙድ የሚያዝበት ልጅ ነበር። ከዚህም ሲብስ ደግሞ የገዛ አባቱ ስሜት በሚሰብሩ ቃላትና ንግግሮች ሞራሉን እንደሚነካ ከራሱ አንደበት ይሰማል። እናም ይህን ለማስቀረት ሲል ካራቴ እና ሌሎች ስፖርቶችንም ሞክሮ እንደነበረ ይነገራል። ኤሎን መስክ በተፈጥሮ ችግር ፈቺ የሆነ አእምሮ የታደለ ነው። ምንም እንኳን ሩቅ አላሚ ቢሆንም አጠገቡ የተፈጠሩ ችግሮችን ለመፍታት ብዙ ርቀት ይሄዳል፣ ደግሞም ይሳካለታል። በልጅነቱ ከ5 ሰዓት በላይ በቀን ውስጥ መጽሐፍ በማንበብ እንደሚያሳልፍ ይነገራል። አንዳንድ ጊዜም በቀን ውስጥ እስከ 2 መጽሐፍትን ድረስ ያነብ ነበር። በአንድ ወቅትም የጨለማ ፍርሃቱን ለማስወገድ ባደረገው ጥረት ጨለማ ማለት በሞገድ ውስጥ የፎቶን ንጥረ ነገር አለመኖር መሆኑን ተገንዝቦ የጨለማ ፍርሃቱን እንደተወ ይነገርለታል። ከዚህም በተጨማሪ ደግሞ በልጅነቱ አባቱ የተሻለ ኮምፒውተር ሊገዛለት ስላልቻለ በነበረው አሮጌ ኮምፒውተር ሶፍትዌር ፕሮግራሚንግ ተምሮ ላስታር የተሰኘውን የቪዲዮ ጌም ለመስራት ችሏል። ይህንንም በ500 $። በመሸጥ የራሱን ኮምፒውተር ለመግዛት እንደቻለ ይናገራል። ታዲያ እነዚህን ተግባራት ኤሎን መስክ የችግር ፈቺ ጭንቅላት ባለቤት ነው ለማለት ያስደፍሩናል። ኤሎን መስክ በ1986 ወንዶች ብቻ በሚማሩበት ሁለተኛ ደረጃ ትምህርት ቤት ውስጥ ይገባል። በወቅቱ መምህሩ የነበሩት አንዲት ሴት እሱን ከሌሎች ተማሪዎች ለይተው እንደሚያስታውሱት ይናገራሉ። ስለ ጸባዩም ሲናገሩ እርሱ እንደ ሌሎች ልጆች የተለየ ትኩረት የማይፈልግ ለብቻው መሆን የሚመርጥ እንደነበር ይናገራሉ። በትምህርት ደረጃውም ቢሆን የሳይንስ ትምህርቱ ላይ ከፍተኛ ውጤት ያመጣ ነበር ብለዋል። የእናትና የአባቱ የጋብቻ ሁኔታ በችግርና በጸብ የተሞላ ነበር። አባቱ ግልፍተኛ የሚባሉና ስሜታቸውን ለመጥፎ ነገር የሚጠቀሙ እንደሆኑ ይነገራል። በዚህም ምክንያት የኤሎን መስክና የሜይ መስክ የትዳር ሕይወት በ1979 በፍቺ ይጠናቀቃል። ታዲያ ከጥቂት ጊዜያት በኋላም ሜይ መስክ የኤሎንን ወንድምና እህት ይዘው ወደ ትውልድ ሀገራቸው ወደ ካናዳ ይሰደዳሉ። ኤሎንም ቀሪውን ዓመታት ከአባቱ ጋር ለመቆየት ያስባል። እንደ ምክንያትም አባቱን ብቻውን ጥሎት ለመሄድ አለመፈለጉና የአባቱ ጸባይ ከጊዜ ወደ ጊዜ ይቀየራል ብሎ ማሰቡ ነበር። ነገር ግን አባቱ ባሰበው መንገድ አልሄደም። አባትና ልጅ ተስማምተው መቀጠል ተቸግረው ነበር። በኋላ ላይ በሰጠው አስተያየት አባቴ በጥንቃቄ የተቀመሩ የተንኮል እቅዶች ያሉት ሰው ነው ብሎ አስተያየት እስከ መስጠት ደርሷል። አባት ግን ይህን አይቀበሉም። አሁንም በደቡብ አፍሪካ የሚኖሩት አባት በሚጠየቁበት ሚዲያ ሁሉ በሮልስ ሮይስ መኪና እያመላለሱ እንዳስተማሩትና በቅንጡ ቤት እንዳኖሩት ነው የሚናገሩት። በ1988 በወቅቱ በደቡብ አፍሪካ የነበረው የአፓርታይድ መንግስት ነጮች ልጆች እድሜያቸው ለአቅመ አዳም ሲደርሱ የውትድርና አገልግሎት በግዳጅ እንዲሰጡ ያደርግ ነበር። ታዲያ ይህንንም ሽሽትና ትምህርቱን በካናዳ ለመከታተል ሲል ወደ እናቱ ሀገር ይሰደዳል። በካናዳም ኦንታሪዮ በሚገኘው የኩዊንስ ዩኒቨርሲቲ የዲግሪ ትምህርቱን ይጀምራል። ነገር ግን ከጥቂት ጊዜያት በኋላ በ1992 ወደ ፔንሲልቫኒያ ዩኒቨርሲቲ በመዘዋወር በፊዚክስ እና በኢኮኖሚክስ ከዋልተር ስኩል ኦፍ ቢዝነስ ዲግሪውን ይዞ ያጠናቃል። መስክ ከኮሌጅ በወጣ ሰሞን የነበረበትን የኮሌጅ ዕዳ ለመክፈልና የገንዘብ ችግሩን ለመፍታት ከጓደኛው ጋር ሆነው ቤታቸውን ወደ መሽታ ቤት በመቀየር እና
ተጨማሪ ክፍሎችን ተከራይተው ፓርቲ ያዘጋጁ እንደነበር አንዳንድ ሚዲያዎች ይገልጻሉ። አንዳንዴም እስከ 500 ሰዎች ድረስ ይመጡ ነበር። ከአንድ ሰው እስከ $5 ድረስ ያስከፍሉ እንደነበርም ይነገራል። በ1995 ኢንተርኔት ብዙ ያልታወቀበት የሥራ ዘርፍ ሊሆን ይችላል ተብሎ የማይጠበቅበት ወቅት ነበር። የፒኤችዲ ትምህርቱን ጀምሮ የነበረው መስክ የኢንተርኔትን ኃይል ቀድሞ በመረዳቱ ይህን አጋጣሚ በመጠቀም እድሉን ለመሞከር አስቦ ከ2 ቀን ቆይታ በኋላ የስታንፎርድ ዩኒቨርሲቲ ትምህርቱን ያቋርጣል። ሐሳቡም ለአዳዲስ ፈጠራዎች ጥሩ እድል በነበረበት በሲሊከን ቫሊ በመሄድ የራሱን ካምፓኒ መመስረት ነበር። ነገር ግን የራሱን ካምፓኒ የሚፈጥርበት ገንዘብ አልነበረውም። በዚህም ምክንያት በፍጥነት ገንዘብ የሚያመጣ ነገር ማሰብ ነበረብኝ ይላል በአንድ ወቅት በተናገረበት ጊዜ። የሚዲያው ዘርፍ የህትመት ውጤት የሆኑትን ስራዎች ወደ ኢንተርኔት ለማምጣት እገዛ ያስፈልጋቸው ነበር። እነሱ ደግሞ ብዙ ገንዘብ ነበራቸው። ስለዚህ እነርሱን ብንረዳቸው ግልጽ የሆነ የገንዘብ ማግኛ መንገድ ነበር ብሏል የዚፕቱን አጀማመር ሲያስረዳ። ዚፕቱ ከወንድሙ ጋር የጀመሩት የቢዝነስ ሀሳብ ነበር። በወቅቱ ገንዘብ ስላልነበራቸው የተከራዩት ቢሮ ውስጥ እያደሩ በነበራቸው አንድ ኮምፒውተር ቀን ቀን ዌብሳይቱን እየተጠቀሙ ማታ ማታ ደግሞ ኤሎን መስክ ኮድ እያደረገበት የገጠማቸውን ችግር እንዳለፉት ይናገራል። ከ2 ዓመታትም በኋላ ዚፕቱ $307 ሚሊዮን ይሸጣል። በዚህም ኤሎን መስክ ከድርጅቱ ሽያጭ 22 ሚሊዮን ድርሻ ሲያገኝ ወንድሙ ኪምባል ማስክ ደግሞ $15 ሚሊዮን ይደርሰዋል። ይህም የ27 ዓመት ወጣት ለነበረው መስክ የልጅ ሀብታም ያደረገው ነበር። በ1999 ኤሎን እንደ ወጣት ሀብታምነቱ የቅንጡ ህይወት ለመኖር የሞከረበት ጊዜ ነበር። በወቅቱ ቅንጡ የነበረውን መክላሪን ኤፍ1 የተባለውን መኪና $1 ሚሊዮን በማውጣት የራሱ አድርጎ ነበር። የዚህን ጊዜ ነበረ እርሱና የመጀመሪያ ፍቅረኛው ጀስቲን በሲኤንኤን ሚዲያ ላይ ለመጀመሪያ ጊዜ ወጡት። ነገር ግን በወቅቱ ለመክላሪን መኪና ኢንሹራንስ ማግኘት ከባድ ነበር። ከምንም በላይ ደግሞ ኤሎን መኪናውን በአግባቡ አለማወቁ ነበር። በመጨረሻም መኪናዋን እንዳጋጫት ይነገራል። ይህንንም በተለያዩ ሚዲያዎች ሲናገር እንደ ቀልድ ያስታውሰዋል። ከዚፕቱ መሸጥ በኋላ ያለ ስራ ጊዜውን አላበቃም። በኢንተርኔት ሊሰራ የሚችል ነገር ሲያስብ በወቅቱ የፋይናንስ ዘርፉ ለአዳዲስ ፈጠራዎች የራቀ እንደነበር አስተዋለ። ታዲያ ይህን ሳስብ 2 ሀሳቦች ነበር የመጡልኝ ይላል። አንደኛው የግለሰብን ጠቅላላ የፋይናንስ አገልግሎት በአንድ ዌብሳይት ማጠቃለል ነው። ለምሳሌ የባንክ፣ የኢንሹራንስ እንዲሁም የሰነደ መዋዕለ ንዋይ መዝገቦችን በአንድ ላይ ማካተት ነበር። ይህ ከባድ ከመሆኑ በተጨማሪ በደንበኞቹ ዘንድ ብዙ ተቀባይነትን አላገኘም ነበር። ሁለተኛው ደግሞ አንድ ሰው ከቤቱ ተቀምጦ በኢሜይሉ ብቻ ገንዘብ መላላክ እንዲችል ክፍያ መፈጸም የሚያደርግ መተግበሪያ ነው። ይህ ሀሳብ ጥናት ባደረገባቸው ደንበኞቹ ላይ ተወዳጅነትን አግኝቶ ነበር። ስለዚህም ኤክስ.ኮም የተባለውን ድርጅት ለማቋቋም ያስባል። በወቅቱ ሌላ ኮንፊኒቲ የተባለ ተቋም ደግሞ ፓልም ፒሎት የተባለ መሳሪያን በመጠቀም ኤሌክትሮኒክ መገበያያን መላላክ የሚያስችል መተግበሪያ ፈጥረው ነበር። ታዲያ ፔፓል የሚባል ዌብሳይትም ነበራቸው። ደንበኞቻቸውም ከፓልም ፒሎት መተግበሪያው ይልቅ ዌብሳይቱን በአብላጫ ይጠቀሙበት ነበር። ታዲያ ኤሎን መስክም የራሱን ሀሳብ ከእነርሱ ጋር በማስታረቅ ፔፓል የተባለውን ድርጅት ይመሰርታል። ምንም እንኳን ፔፓል በሲኢኦነት የሚመራው ኤሎን መስክ ይሁን እንጂ ትላልቅ የሥራ ፈጣሪዎች አብረውት ይሳተፉ ነበር። ከእነዚህም መካከል ፒተር ቴይል የተባለው ፔፓልን የመሰረተውና በኋላ ላይ ፕላንቲር ቴክኖሎጂስ የተባለውን ድርጅት ያቋቋመው፣ እንዲሁም ሬድ ሆፍማን የተባለው የፔፓል መስራች እና ከዛም በኋላ አሁን ላይ ሊንክደን በመባል የሚታወቀውን በብዛት የቢዝነስ ሰዎች የሚጠቀሙበትን ማህበራዊ ድረገጽ የፈጠረው፣ እንዲሁም አሁን ላይ ይህን የምትጠቀሙበትን ዩቲዩብ የተባለ ሚዲያ የፈጠሩት ስቲቭ ቺን፣ ቻድ ኸርሊ፣ ጃውድ ካሪም የተባሉት ስራ ፈጣሪዎች እና ሌሎችም በአሁኑ ሰዓት ትላልቅ ድርጅቶችን የሚመሩ የስራ ፈጣሪዎች በፔፓል ምስረታ ላይ ተሳትፈው ነበር። ኤሎን መስክ ይህን ድርጅት ሲመራ ምንም አይነት የማስታወቂያ ክፍያ እንዳላወጣ ይናገራል። ይልቁንም የድርጅቱን የማርኬቲንግ ስትራቴጂ በቀላሉ ለህዝብ በሚዳረስ መልኩ ያዘጋጀዋል።
እንደ ስልትም የተጠቀመው አንደኛ የትላልቅ ጨረታዎች መድረክ የነበረውን ኢቤይን እንደ ታርጌት ማርኬት ማድረግ ነበር። ይህም ፈጣን የመገበያያና የገንዘብ ማስተላለፊያ ይፈልግ ለነበረው ኢቤይ እንደ ትልቅ ፎይታ ነበር። ታዲያ ይህ ለፔፓል ትልቅ የትርፍ ምንጭ ነበር። ከዚህም በተጨማሪ ደግሞ አንድ ደንበኛ ሌላ ደንበኛን እንዲያመጣ የሚያበረታታ ስልት ነበር። ይህም ለእያንዳንዱ ደንበኛ ሪፈራል ኮድ በመስጠት በዛ ሪፈራል ኮድ ተጠቅመው ደንበኛ ባስገቡ ቁጥር የዶላር ማበረታቻ ይሰጥ ነበር። ይህም ገበያቸው ኤክስፖኔንሻሊ እንዲጨምርና ደንበኞቻቸውም ዓለም አቀፍ እንዲሆኑ ረድቷል። ይሁን እንጂ ፔፓል በውስጡ አንዳንድ አለመስማማቶች እየተፈጠሩ ነበር። ዋነኛው ምክንያት ደግሞ በመስክ እቅድና በሌሎቹ አባላቶቹ አለመስማማት ምክንያት ነበር። ኤሎን መስክ ፔፓል ከመስመር ላይ ግብይቱ በተጨማሪ ሌሎች ትላልቅ የፋይናንስ አገልግሎት እንደ ኢንሹራንስ፣ የባንክ አገልግሎት እና የኢንቨስትመንት መፈጸም የሚያስችል ፕላትፎርም እንዲሆን ይፈልግ ነበር። እንደ ፒተር ቴል እና ማክስ ሌቭፒን ያሉት አባላት ደግሞ ድርጅቱ ያለበትን አቋም ማጠናከር ቅድሚያ መስጠት አለበት ሲሉ ሀሳቡን ይቃወሙ ነበር። ታዲያ በዚህ የግርግር ወቅት ኤሎን መስክ ለጫጉላ ሽርሽሩ ከስራ አርቆ ነበር። በዚህም ጊዜ የፔፓል ቦርድ ኦፍ ዳይሬክተር ድምፅ በመስጠት ፒተር ቴልን አዲስ ሲኢኦ አድርገው በመሾም ኤሎን መስክን ከኃላፊነት ያነሱታል። ከጥቂት ጊዜም በኋላ በ2002 ዓ.ም ማለት ነው ፔፓል በ1.5 ቢሊዮን ዶላር ለቀድሞ አጋሩ ለኢቤይ ይሸጣል። ኤሎንም ከዚህ ሽያጭ 165 ሚሊዮን ዶላር እንዳገኘ ይነገራል። የ30 ዓመቱ ኤሎን መስክ በወጣትነቱ የብዙ ሚሊዮኖች ባለቤት ሆኗል። ታዲያ ይህ እንደ አብዛኞቻችን ከሆነ የገንዘብ ነፃነታችንን የምናውጅበት፣ የስራ ፍላጎታችን የሚቀንስበት ወቅት ይሆን ነበር። እንዲያውም ከበረታን ድርጅታችን ከፍተን አስተዳዳሪ ብንሆን ነው። ካልሆነም ሌላ አስተዳዳሪ ቀጥረን እጃችንን አጣምረን መብላት የምንፈልግበት ጊዜ ሊሆን ይችላል። ኤሎን መስክ ግን እንደዛ አላደረገም። ያለውን ሀብት በሙሉ በሶስት ድርጅቶች ላይ ኢንቨስት አድርጎ ራሱን ሌላ ስጋት ውስጥ ነበር የከተተው። ለቴስላ 70 ሚሊየን፣ ለስፔስ ኤክስ 100 ሚሊየን፣ ለሶላር ሲቲ ደግሞ 10 ሚሊየን ወጪ በማድረግ ያለውን በሙሉ በስራ ላይ ያውላል። ይህም ራሱን ትልቅ ጫና ውስጥ በመክተት በስራው ላይ ትኩረት ለማድረግ የተጠቀመው ስልታዊ እቅድ እንደሆነ ይነገርለታል። ከዚህ በኋላ ያሳለፈው ህይወት ባገኘው ገንዘብ ነፃነት የልጅነት አስተሳሰቦቹን ተግባራዊ ለማድረግ የጣረበት ይመስላል። በአንድ ወቅት ስለ ህይወት ፍልስፍናው ሲጠየቅ እንዲህ ብሏል። ታዳጊ ልጅ በነበርኩበት ወቅት የህይወት ትርጉሙ ምንድን ነው ብዬ አሰላስል ነበር። ታዲያ ብዙ መጽሐፍትን አነበብኩ። የዳግላስ አዳምስ መጽሐፍ ግን አስተሳሰቤን ቀየረው ይላል። መስክም ከመጽሐፉ የተረዳው ነገር ትክክለኛውን ጥያቄ የህይወት ትርጉም ምንድን ነው የሚለው አይደለም። ትክክለኛው ጥያቄ ለመጠየቅ ቀድሞ በጣም የነቃ አእምሮና ማንነት ያስፈልገናል ይላል። ታዲያ መልሱ ደግሞ ዩኒቨርስ እንደሆነ ይናገራል። ከዛ በኋላ ነው ታዲያ የሰውን ንቃተ ህሊና የሚጨምሩ ስራዎች ላይ መሳተፍ የጀመረው። ከዚህም የስፔስ ኤክስፕሎሬሽን ወይም የህዋ ምርምር አንዱ ነው። በ2002 ዓ.ም ኤሎን መስክ ለናሳ የሮኬት ውጤቶችን ለማምረትና በወቅቱ ናሳ ሚሳኤል ለማስወንጨፍ የሚያወጣውን ከፍተኛ ወጪ ለመቀነስ በማሰብ ስፔስ ኤክስን ይመሰርታል። ታዲያ ዋጋቸው አነስተኛ የሆኑ አህጉር አቋራጭ ባሊስቲክ ሚሳኤሎችን ለመግዛት ወደ ሩሲያ ሀገር ይጓዛል። ነገር ግን የተሳካ አልነበረም። የሮኬቶቹ ውድነትና ከዛም ሲያልፍ ሩሲያኖች ቴክኖሎጂያቸውን ለማጋራት አለመፈለጋቸው ሮኬት መግዛት ሀሳቡን እንዲሰርዝ ያደርገዋል። ይህ ማለት ግን ስፔስ ላይ የመሰማራት ሀሳቡን ይተዋል ማለት አይደለም። ይልቁንስ የራሱን ሮኬቶች በስፔስ ኤክስ አምርቶ ለማስወንጨፍ ያስባል። ነገር ግን ይህን ያስብ እንጂ ሮኬት ላይ የጠለቀ እውቀት አልነበረውም። ይህም ቢሆን ኤሎንን የሚያስቆመው አልነበረም። በቅርቡ ያገኛቸውን በህዋ ምርምር ላይ እውቀት ያላቸውን ሰዎች ቀጠረ። ከዚህም አንዱ ጂም ካርቴል ነበር። ይህ ሰው በህዋ ምርምርና በሮኬት ግንባታ ላይ ጥልቅ ምርምር ያደረገ ሰው ነበር። ታዲያ እሱም ጠቃሚ የሚባሉ መጽሐፍትን እንዲያገኝ ይረዳዋል። ሮኬት ፕሮፐልሽን ኤሌመንትስ፣ ፋንዳሜንታልስ ኦፍ አስትሮዳይናሚክስ እንዲሁም ኢንተርናሽናል ሪፈረንስ ጋይድ ቱ ስፔስ ላውንች ሲስተም የሚባሉትን ጠቃሚ መጽሐፍቶችን ይወስዳል።
ኤሎንም እነዚህንና ሌሎችን መጽሐፍቶች በጥልቀት በማንበብና ከጂም ካርቴል በተጨማሪ እንደ ቶማስ ሙለር ያሉ ኢንጂነሮችን በመቅጠር እውቀቱን እያዳበረ ከባለሙያዎቹ ጋር ተባብሮ መስራት ያስችለዋል። ታዲያ ይህም ከፍተኛ እውቀትን እንዲያዳብር ረድቶታል። እነዚህ ሁሉ ጥረቶች የራሱን ሮኬቶች ለመገንባት ያስችሉት እንጂ አሁንም ቢሆን መንገዱን አልሆኑለትም። የመጀመሪያዎቹ 3 ሮኬት የማስወንጨፍ ሙከራዎች አልተሳኩም። ከ2006 ጀምሮ በ2007 እና በ2008 ያስወነጨፋቸው ሮኬቶች በተለያዩ ምክንያቶች አየር ላይ እየፈነዱ ጠፍተዋል። ብዙ ሚሊዮን ኪሳራም አድርሰዋል። በተለይም ሶስተኛው የፈነዳበት ወቅት በአሜሪካ ውስጥ ትልቅ የኢኮኖሚ ውድቀት በነበረበት ጊዜ መሆኑ ስፔስ ኤክስ ትልቅ ኪሳራ ውስጥ የከተተ ነበር እና የኤሎን መስክንም ቅስም የሚሰብር ነበር። በሌላ መልኩ ቴስላ ካምፓኒ በማርቲን ኤበርሃርድ እና በማርክ ትራፕሊን በሚባሉ የሥራ ፈጣሪዎች ተመስርቶ ማርቲን ተቋሙን እየመራ ነበር። ታዲያ ኤሎን መስክ በዛ ያለ ገንዘብ ወጪ በማድረግ ተቋሙን በባለድርሻነት ይቀላቀላል። ይሁን እንጂ ተቋሙ የምርት ሂደቱ የተንቀራፈፈና የውጭ ፋይናንስ ማግኘት ያልቻለ ድርጅት ነበር። ምንም እንኳን ሲኢኦ በ2007 በስቲቭ ዶሪስ ቢቀየርም ብዙ ለውጥ ማምጣት አልቻለም ነበር። ይህም በድርጅቱ ውስጥ ትልቅ አለመግባባት እየፈጠረና ኢንቨስተሮችን የመሳብ አቅሙ እየቀነሰ ይመጣል። ከምንም በላይ ደግሞ የ2008 የኢኮኖሚ ውድቀት ከፍተኛ አደጋ ሆኖ ይጋረጥበታል። ታዲያ ይህን ጊዜ ነው ኤሎን መስክ በቦርድ ያለውን ስልጣን እና እንዲሁም ሌሎችም የቦርድ አባላትን በማስተባበር የሲኢኦነት ድርሻውን የተረከበው። በ2008 የአሜሪካ ኢኮኖሚ ውድቀት የታየበት፣ ቅንጡ ዕቃዎች የማይፈለጉበት፣ ብዙ ቢዝነሶች የተዘጉበት ወቅት ነበር። ኤሎን መስክም ቢሆን በሁለቱ ድርጅቶቹ ውድቀት የተጋረጠበት ነበር። ስፔስ ኤክስ 3 ሮኬቶችን አፈንድቶ የቀረው ሀብት አንድ ሮኬት ለማስወንጨፍ የሚረዳ ብቻ ነበር። ቴስላም ቢሆን የምርት ሂደቱ የተጓተተበት፣ የፋይናንስ እና አስተዳደር ችግር ውስጥ የነበረበት ጊዜ ነበር። ሴፕቴምበር 28 2008 ስፔስ ኤክስ በኦሜሌክ ደሴት አራተኛ የሮኬት የማስወንጨፍ ሙከራ ለማድረግ ተዘጋጅቷል። ዓላማውም የፋልከን 1 በተግባር ላይ የማዋል ሙከራ እና ራትሳት የተባለችውን ሳተላይት በመሬት ኦርቢት ላይ ለማስቀመጥ ነበር። ይህ ሙከራ ካልተሳካ ምናልባትም የስፔስ ኤክስ መጨረሻ ሊሆን ይችላል። ሮኬቱ ከተተኮሰና ከምድር ከተነሳ በኋላ ለኤሎን መስክም ሆነ ለሌሎች ሮኬቱን ለሚመለከቱ ልብ አንጠልጣይ ነበር። ከ9 ደቂቃ ቆይታ በኋላ ፋልከን 1 የተሰጠውን ትዕዛዝ በአግባቡ ይፈጽማል። ይህ በትልቅ ውጥረት ውስጥ ለነበረው ስፔስ ኤክስ ትልቅ ድል ነበር። ከፋልከን 1 የተሳካ ሙከራ በኋላ በአንድ ወር ውስጥ ናሳ ለስፔስ ኤክስ የ1.6 ቢሊዮን ዶላር ኮንትራክት ይሰጠዋል። ይህ ኮንትራክት በናሳ ፖስት ፕሮግራም ወይም ደግሞ ኮሜርሻል ኦርቢት ትራንስፖርቴሽን ሰርቪስ ፕሮግራም ስር ነበር። ዓላማውም የግል የህዋ ምርምር ተቋማትን ማበረታታትና ካርጎ የሚያጓጉዝ ስፔስ ክራፍቶችን ወደ ህዋ ለመላክ የሚያስችል ነበር። ታዲያ ይህ ኮንትራክት በከፍተኛ የገንዘብ እጦት ውጥረት ለነበረው ስፔስ ኤክስ ይሁን ኤሎን ታላቅ እፎይታ ነበር። ይህ በእንዲህ እንዳለ ቴስላም ቢሆን መንገዱ እየተቃናለት ነበር። ቴስላ ሞተር ከዛ በፊት ኤሌክትሪክ መኪኖች የሚታወቁበትን መንገድ የቀየረ ምርት ያመርታል። ቴስላ ሮድስተር የተባለችው የስፖርት መኪና ድሮ ከነበሩት የሊድ አሲድ ባትሪዎች ይልቅ ሊቲየም አዮን ባትሪዎችን የሚጠቀምና በአንድ ቻርጅ እስከ 394 ኪሎ ሜትር ድረስ መንዳት የሚያስችል አቅም ነበራት። በ3.7 ሰከንድ ውስጥ ከ0 ወደ 60 ማይልስ ፐር ሃወር ፍጥነት መቀየርም ይቻል ነበር። ከዚህም በተጨማሪ በአዳዲስ ፈጠራዎች ላይ እንዲያተኩርና ሞዴል ኤስ የተባለችውን መኪና አምርቶ ለገበያ በማቅረቡና በፋብሪካው ላይ ያደረገው ማስፋፊያ ድርጅቱ እየጠነከረ እንዲሄድ አስችሎታል። ኤሎን መስክ ከዛ በኋላ ከስፔስ ኤክስ እና ከቴስላ ውጪ ሌሎች ድርጅቶችን መመስረትና መግዛቱን እንደቀጠለ ነበር። ኤሎን ከደበረው ወይ ድርጅት ይመሰርታል አሊያም ደግሞ ይገዛና ይቀይሯል። ኤሎን በኢንቨስትመንት ከሚሳተፍባቸው ድርጅቶች አንዱ ሶላር ሲቲ ነው። ይህ በ2006 ላይ የተመሰረተ ሲሆን
ዓላማውም የኤሌክትሪክ ኃይል ከተፈጥሮ ለማግኘት እና የነዳጅ እና የከሰል ድንጋዮች የሚያወጡትን የአየር ብክለት ለመቀነስ ነው። ይህም ድርጅቱን በተሳካ ሁኔታ ሄዶለታል። ሌላው ደግሞ ኒውራሊንክ የተሰኘው ድርጅቱ ሲሆን በ2016 ኤሎን እና ሌሎች ኢንጂነሮች ተባብረው የመሰረቱት ነው። ይህ ድርጅት የነርቭ ችግር ለገጠማቸውና ሰውነታቸውን ማዘዝ ለማይችሉ ሰዎች አእምሯቸው ውስጥ በሚቀበር ትንሽዬ ዘመናዊ መሳሪያ አማካኝነት ከኮምፒውተራቸው ጋር በቀጥታ የትኛውንም የሰውነት ክፍላቸውን ሳይጠቀሙ ማዘዝ እንዲችሉ የሚያደርግ ቴክኖሎጂ መፍጠር ነው። አሁን ላይ ይህ ድርጅት ለሶስተኛ ጊዜ የአእምሮ ውስጥ ተከላውን ብራድ ስሚዝ በሚባል ታማሚው ላይ አከናውኗል። አሁን ላይ ታማሚው የትኛውንም አይነት ክፍሉን ሳይጠቀም ኮምፒውተርን መጠቀም አስችሎታል። ከዚህም አለፍ ሲል ከበድ ከበድ ያሉ ቪዲዮ ጌሞችን መጫወት እንደሚችል ተናግሯል። አሁን ላይ እየሰጠ ካለው አገልግሎት በተጨማሪ ወደፊት የሰው ልጆችን የማስታወስ፣ የስሜት፣ የመረዳት አቅምን እንደሚጨምር እና ከአርቲፊሻል ኢንተለጀንስ ወይም ከኤአይ ጋር በማገናኘት የሰው ልጅ ውስብስብ ችግሮችን የሚፈታበት መንገድ እና በትምህርት አያያዝ ላይ ያለውን ችሎታ መጨመር ያልማል። ስለ ኤአይ ካነሳን ዘንድ የኤሎን መስክ አመለካከት ማየት አስፈላጊ ነው። እርሱ ኤአይ ከፍ ያለ ጠቀሜታ ያለውን ያህል ከፍ ያለ ስጋትም እንዳለው ይናገራል። ምናልባት ይህ ነገር ስለ ሰው ዘር ጥሩ አመለካከት የሌላቸው ሰዎች ዘንድ ከገባ በሰው ልጆች ላይ ከፍተኛ ጉዳት ሊያስከትል እንደሚችል ይናገራል። እሱ ኤአይን ልክ እንደ አላዲን ተረት ላይ እንዳለው ጂኒ ያየዋል። ጥሩ ሰዎች እጅ ውስጥ ከገባ ጥሩ ምኞታቸውን እንደሚያሳካ፣ ኤአይ በጥሩ ሰዎች እጅ ከተያዘ ጥሩ ለውጥ ያመጣል ይላል። ምናልባት ጥሩ ምኞት በሌላቸው ሰዎችና በአጥፊዎች ከተያዘ ግን ልክ እንደዛው መጥፎ ነገር ሊያስከትል ይችላል ብሎ ያስባል። ቴስላ ኤአይን በመጠቀም ሙሉ በሙሉ ራሳቸውን የሚነዱ መኪኖችን እያመረተ እና የመኪና ምርቱን ሙሉ በሙሉ በሮቦቶች ለመተካት እየሰራ ይገኛል። ይህ እውን ሲሆን ከባድ የሆነ የስራ እጥረት ችግር እንደሚፈጠር ይናገራል። ለዚህም እንደ መፍትሄ ሰዎች ዓለም አቀፋዊ የሆነ የደሞዝ ክፍያ ያስፈልጋቸዋል ሲል ተናግሯል። ታዲያ ይህ አመለካከቱ የኒውራሊንክ ሀሳቡ በጥርጣሬ እንዲታይ አድርጎታል። ምንም እንኳን የተረጋገጠ ማስረጃ ባይገኝበትም ኒውራሊንክ የሰዎች አእምሮን ለመቆጣጠር የሚያስብ ድርጅት ነው፣ እንዲሁም የሰዎች አእምሮ ለማንበብ ሊጠቀሙበት ይችላሉ የሚል ሐሜት ውስጥ አስገብቷቸዋል። ሌላኛው በ2013 የተቋቋመው ሃይፐርሉፕ የተባለው ድርጅት ሲሆን ይህ ድርጅት ዓላማው ከአየር ነፃ በሆነ መተላለፊያ ውስጥ ሰዎች ፖድ በሚባል የትራንስፖርት መገልገያ ውስጥ ሆነው ፈጣን የትራንስፖርት አገልግሎት እንዲያገኙ የሚያደርግ ነው። የኤሌክትሮማግኔት እና ፐርማነንት ማግኔት በመጠቀም መጓጓዣው ወይም ፖዱ በአየር ላይ የተንሳፈፈ እንዲሄድ የሚያስችል ቴክኖሎጂ ሲሆን በየ10 ኪሎ ሜትሩ ደግሞ በየመተላለፊያ ውስጥ ያለውን አየር እየሳቡ የሚያወጡ መሳሪያዎች ተቀምጧል። ይህም የአየር ግፊትን በመቀነስ መጓጓዣው በከፍተኛ ፍጥነት እንዲሄድ ይረዳዋል። ታዲያ በዚህ ከፍተኛ ፍጥነት ውስጥ ሆኖ ምንም አይነት እክል እንዳይገጥመው ሲባል ከፍተኛ ሴንሰር ያለው ዘመናዊ መሳሪያም ተገጥሞለታል። ይህ ዘመናዊ ቴክኖሎጂ ሙሉ በሙሉ አገልግሎት ላይ ሲውል 1127 ኪሎ ሜትር በሰዓት መጓዝ የሚያስችል ሲሆን ይህም ማለት ከአዲስ አበባ አስመራ በአንድ ሰዓት ውስጥ እንደመሄድ ማለት ነው። እናም ይህ ቴክኖሎጂ በ2020 ሙከራ ተደርጎ በተሳካ ሁኔታ ተጠናቋል። ይሁን እንጂ ከፍተኛ ወጪ የሚጠይቅ መሆኑና ልዩ የሆነ የደህንነት የህግ ማዕቀፍ የሚያስፈልገው መሆኑ ሙሉ በሙሉ ተግባር ላይ እንዳይውል መጓተት እየፈጠረ ይገኛል። ዘ ቦሪንግ ካምፓኒ እንደ ኤሮፓውያን አቆጣጠር በ2016 የተመሰረተ ሲሆን ዓላማውም በአሜሪካ ያለውን የትራፊክ ጭንቅንቅ በመሬት ስር በሚቆፈሩ መንገዶች አማካኝነት ለመፍታት ያለመ ድርጅት ነው። ኤሎን መስክ ይህ ካምፓኒ የሆቢ ካምፓኒ ነው ይለዋል። ማለትም እንደ ቀልድ የጀመሩት መሆኑን ያብራራል። በወቅቱ አቅም የነበራቸው ኢንጂነሮች ስለነበሩና ፍላጎቱም ስለነበራቸው መጀመር እንደፈለገ ይናገራል። ካምፓኒው ገንዘብ ለማሰባሰብ ሲል የፍሌም ትሮወር እያመረቱ ሲሸጡ የነበረ ሲሆን 20,000 የፍሌም ትሮወርን በ$500 በመሸጥ ከ$10 ሚሊዮን በላይ ማሰባሰብ ችሏል።
ይህም በወቅቱ አነጋጋሪና በሚዲያዎች ዘንድ ከፍተኛ ሽፋን አግኝቶ ነበር። እንዲሁም የድርጅቱ አርማ የታተመባቸውን ኮፍያዎች በመሸጥ ከ1 ሚሊዮን ዶላር በላይ ማሰባሰብ ችለዋል። ምንም እንኳን የቁፋሮ ስራ ከፍተኛ ወጪ የሚጠይቅና ከመንግስት ልዩ ፈቃድ የሚጠይቅ ቢሆንም በአንዳንድ ቦታዎች የተሳካ ሙከራ ለማድረግ ችሏል። የኤሎን መስክን ግላዊ ጸባይ ስንመለከት ደግሞ አነጋጋሪና አወዛጋቢ የሚባል አይነት ነው። በተለይ ደግሞ ስፔስ ኤክስ እና ቴስላ ሲኢኦነቱን በእጅ ካደረገ በኋላ ይህ ጸባዩን አብሶታል። ስለ አወዛጋቢነቱ ሲነሳ ከማርክ ዙከርበርግ ጋር ያላቸው ግንኙነት ተጠቃሽ ነው። የመጀመሪያ ጸባቸው የተለኮሰው ኤሎን መስክ በፌስቡክ መረጃ አያያዝ ላይ ማሾፍ መጀመሩ ነው። ከዛም በላይ የቴስላ እና የስፔስ ኤክስ አካውንትን ከፌስቡክ ላይ በመደለት ሌሎችም እንደዚሁ እንዲያደርጉ ይመክራል። ከዛም በተጨማሪ በኤአይ ላይ ያላቸው አቋም ልዩነታቸውን እያሰፋው ይሄዳል። በኋላም ኤሎን ከማርክ ዘገርበርግ ጋር ሪንግ ውስጥ የእንፋለም ጥያቄ አቀረበ። ታዲያ የማርክ ዘገርበርግ ፍልሚያውን መቀበሉ አነጋጋሪ ነበር። ኤሎን መስክ በአንድ ወቅት በጆይ ሮጋን ፖድካስት ላይ ቀርቦ በሰጠው አስተያየት በየትኛውም ሕግ በየትኛውም ሜዳ ልፋለመው ዝግጁ ነኝ ሲል ተናግሯል። ሮጋንም ተገርሞ ምን ያህል ብትዘጋጅ ነው ሲል ጠይቆት ነበር። የእርሱ ኪሎ ከእኔ በግማሽ ያንሳል፣ ስለዚህም እተኛበታለሁ፣ ምንም መንቀሳቀስ አይችልም ሲል ቀልዷል። ከዚህ በተጨማሪ ደግሞ በዩቱብ ፖድካስት ላይ ታዋቂ ከሆነው ከጆ ሮጋን ጋር ያላቸውን ግንኙነት ብዙዎችን ያስገርማል። ከምንም በላይ በማሪዋና እና ውስኪ እየጠጡ መታየታቸው ይህ ሰው ዓላማው ምንድን ነው አስብሎታል። ይሁን እንጂ ቀድሞ በካሊፎርኒያ ውስጥ ማሪዋና ሕጋዊ መሆኑን አረጋግጦና የማሪዋና ተጠቃሚ አለመሆኑን ተናግሮ ነበር። ኤሎን መስክ በትላልቅ ሚዲያዎች በመቅረብ የራሱን መልካም ስብዕና ለማሳየት የሚሞክር አልነበረም። ይልቁንም በሶሻል ሚዲያዎቹ ላይ መታየት ያዘወትራል። ከዛም አለፍ ሲል ማንም ደስ ቢለው ማንም ቢከፋው የመሰለውን ነገር ከመናገር ወደ ኋላ እንደማይል ይናገራል። ኤሎን መስክ በ2022 ትዊተርን ነፃ ሀሳብ አያራምድም፣ በመንግስት ሳንሱር ይደረጋል በሚል ሀሳብ ይገዛዋል። ታዲያም በማግስቱ ስሙን ወደ ኤክስ ይቀይረዋል። የመጀመሪያ ስራው ያደረገውም ታዲያ በትዊተር ታግደው የነበሩትን ሰዎች ወደ ትዊተር መመለስ ነበር። እንደነ ዶናልድ ትራምፕ፣ እንደ ካቲ ፔሪ እና ሌሎችንም ወደ ትዊተር አካውንታቸው ይመልሳቸዋል። ከእርሱ ጋር ስምምነት ያልነበራቸውን ጋዜጠኞች ደግሞ ማገዱ አወዛጋቢነቱን በግልጽ ያሳየ ነበር። እውነት ነፃ ሀሳብን አሳስቦት ነው የገዛው የሚል ጥያቄም ፈጥሯል። ምንም እንኳን በኤክስ ገጹ ላይ ተከታዮቹን ያሳተፈ ምርጫ አድርጎ እንዲመለሱ ቢያደርግም ጥርጣሬ ውስጥ እንዲወድቅ አድርጎት ነበር። ከዛም አለፍ ሲል ትዊተር በመንግስት ሳንሱር የመደረግ አዝማሚያው ወደ 80% አደገ። ይህ ተግባሩ ቴስላ በብዛት ከሚሸጡባቸው ሀገራት መንግስታት ጋር ተደራድሮ ያደረገው ነው ሲባልም አስተችቶታል። ይህም ሰውየው የማይጨበጥ መሆኑን ያሳየናል። ከምንም በላይ የትዳር ህይወቱ ደግሞ የተመሰቃቀልና ግራ የሚያጋባ ነው። የመጀመሪያ ሚስቱ ጀስቲን ዋልሰን ትባላለች። ትውውቃቸው በኩዊንስ ዩኒቨርሲቲ በካናዳ ነው። በስራዋ ታዋቂ ጸሐፊ እንደሆነች ይነገርላታል። ምንም እንኳን የፍቅር ጥያቄ ከኤሎን መስክ የመጣና በወቅቱ ተቀባይነት ያላገኘ ቢሆንም በኋላ ላይ ግን እሺ እንዳለችውና ከሱ በላይ ለግንኙነታቸው አሳቢ ሆና ራሷን እንዳገኘች ትናገራለች። መስክ ዚፕቱ ከወንድሙ ጋር ሲመሰርት ከደባሎቻቸው ጋር ተጨምራ ለመኖር እንደተገደደች ይነገራል። ምንም እንኳን ከጥቂት ጊዜያት በኋላ ዚፕቱን ሲሸጥ ሀብታም ለመሆን ቢያበቃቸውም በኋላም ያ የፍቅር ግንኙነት አድርገው በ2000 ዓመተ ምህረት ጋብቻቸውን ይፈጽማሉ። የመጀመሪያ ልጃቸው ከተወለደ በኋላ በ10 ሳምንት ውስጥ መሞቱ ለአዲሱ ትዳራቸው መጥፎ ጥላ ያጠላበት ነበር። ይሁን እንጂ አይቪኤፍ በሚባል የሕክምና እገዛ ዣቪየር እና ግሪፍ የተባሉ መንታ ልጆችን ለመውለድ ትችላለች። አይቪኤፍ አንድ እናት በተፈጥሯዊ መንገድ መውለድ የማትችልበት ሁኔታ ሲፈጠር በሕክምና መንገድ ከማህፀኗ እንቁላል ይወሰድና በላብራቶሪ እንዲያድግ ይደረጋል። በመቀጠልም ከወንዱ ዘር ተወስዶ እንቁላሉ ጽንስ እስኪሆን ድረስ ለዚህ ስራ በተዘጋጀው ሳህን ያስቀምጡታል። በኋላም ወደ እናቱ ማህፀን በመመለስ ልጁ በሆድ ውስጥ እንዲያድግ
የሚችልበት ቴክኖሎጂ ነው። ታዲያ በመቀጠልም በዚህ ቴክኖሎጂ በአንድ ጊዜ 3 ልጆችን በድጋሚ ትወልዳለች። ታዲያ በአጠቃላይም 5 ወንድ ልጆችን ያፈራሉ። ጀስቲንም ቢሆን በቀረበችባቸው መድረኮች የአምስት ወንድ ልጆች እናት መሆን ከባድ መሆኑን ትናገራለች። ይሁን እንጂ ግንኙነታቸው በሰላም ሊቀጥል አልቻለም ነበር። ኤሎን መስክ ከፍተኛ ትኩረቱን በስራ ላይ ማዋሉና ለቤተሰቡ የሚሰጠውን ጊዜ እየቀነሰ መሄዱ በእሷ አነጋገር ትሮፊ ዋይፍ ወይም ከልጅ አሳዳጊነት ውጪ ሌላ ዋጋ የሌላት እንደሆነች እንዲሰማት አድርጓል። እርሱም ቢሆን በስራው ላይ የነበረው ከፍተኛ ፍላጎት ስሜቷን ለማዳመጥ አላስቻለውም። በዚህም ምክንያት ትዳራቸው በ2008 ዓ.ም ይፈርሳል። በአንድ ወቅት ስለ እርሱ ስትናገር እርሱ በማያምንበት መንገድ እንዲሄድ የሚፈልጉትን ሁሉ እምቢ ይላቸዋል። ይህም በውስጡ ላለው ሀሳብ እሽታ ነው። ታዲያ ይህ እምቢታው ሰዎች ወይ ከመንገዱ ዘወር እንዲሉ ያደርጋቸዋል፣ አሊያም በእርሱ መንገድ እንዲሄዱ ለእርሱ ጥቅም እንዲውሉ ያደርጋቸዋል። በመጨረሻም ስኬቱን አይቀሬ ያደርገዋል ብላለች። ሁለተኛው ትዳሩ እጅግ አነጋጋሪ ነበር። በ2008 በእንግሊዝ ሀገር ከተዋወቃት ከቱሉላ ራይሌ ጋር በ2010 ነበር የተጋቡት። ታዲያ ትዳራቸው ጥሩ የሚባል ይሁን እንጂ በ2012 ይፋታሉ። ታዲያ መልሰው በ2013 ጋብቻቸውን ይፈጽማሉ። በኋላም በ2016 በድጋሚ ይፋታሉ። ምንም እንኳን በትዳር ለ5 ዓመታት ይቆዩ እንጂ ልጅ አልወለዱም ነበር። እንደተፋቱ ከታወቀ በኋላ ለዴይሊ ሜል በሰጣችው ዘገባ ላይ ኤሎን እና እኔ አሁንም ቢሆን ምርጥ ጓደኛሞች ነን እና በዚሁ ለመቀጠል ተስማምተናል። የነበረን የፍቅር ጊዜ ሰው ማፍቀር ምን ማለት እንደሆነ ተምረንበታል ብላለች። በ2017 ታዋቂው ተዋናይ የጆኒ ዲፕ ሚስት ከነበረችው ከአምበር ኸርድ ጋር ግንኙነት ይጀምራሉ። ግንኙነታቸውም ይፋ የወጣው አምበር በኢንስታግራም ገጿ ላይ ኤሎን መስክ ጉንጭ ላይ የሊፕስቲክ ምልክት እስኪወጣበት ድረስ የሳመችውን ፎቶ ከለቀቀች በኋላ ነበር። ምንም እንኳን ጠንከር ያለ የፍቅር ግንኙነት ያሳለፉ ቢሆንም በዛኑ ዓመት ይለያያሉ። በዚህም ኤሎን ከባድ ድብርት ውስጥ እንደነበረ ተናግሯል። ምናልባት ለመጀመሪያ ጊዜ ልቡ የተሰበረበት ሊሆን ይችላል። በመቀጠል ከካናዳዊቷ ዘፋኝ ግራይም ጋር ነበር ግንኙነታቸው። በ2018 የተጀመረው ግንኙነታቸው ቀጥሎ ኤክስ በመባል የሚታወቀውን ታዋቂ ልጃቸውን ለማፍራት በቅተዋል። ኤክስ ሙሉ ስሙ ኤክስ አሽ ኤ12 ሲሆን ኤሎን በአንድ ወቅት በሰጠው ኢንተርቪው ላይ ኤ12 የሱ አስተዋጽኦ መሆኑን ተናግሮ የሚወክለውን በሲአይኤ ልዩ ተልዕኮ የነበረውን አርኬንጅል 12 በመባል የሚታወቀውን ጀት መሆኑን ተናግሯል። ይሁን እንጂ የካሊፎርኒያ ሕግ ቁጥርን በስም ውስጥ ለማካተት የሚያስችል ስላልነበረ ቁጥሩን ወደ ሮማን ነበር ቀይረውታል። ኤክስ የአባቱን ዝና የተከተለ ይመስላል። አባቱ በትላልቅ ስብሰባዎች ላይ እንዲሁም በተለያዩ የሚዲያ መግለጫዎች ላይ አንዳንዴ በጭንቅላቱ እየተሸከመ አንዳንዴ እያቀፈ በየሚዲያው ላይ ይታያል። ዶናልድ ትራምፕም ቢሆን ስለ ኤክስ አውርተው አይጠግም። ገና በልጅነቱ ዝናን የተቀዳጀ ለመሆን በቅቷል። ከዚህም በተጨማሪ አንድ ሴት ልጅ ያላቸው ሲሆን ስሟም ኤክሳ ዳርክ ሲድራኤል ይባላል። ምንም እንኳን ሁለት ልጅን በጋራ ያፈሩ ይሁን እንጂ ግንኙነታቸው ወጣ ገባ የበዛበትና ቋሚ ያልሆነ እንደነበረ ተናግራለች። በዚህም ሁኔታ ቢሆን ግን ሶስተኛ ልጃቸውን ከማፍራት አልታቀቡም። ይሁን እንጂ ይህም ቢሆን ኤሎንን አንድ ቦታ እንዲቀመጥ አላደረገውም። ሺቫን ዚሊስ ከምትባለው በኒውራሊንክ የኦፕሬሽን ዳይሬክተር ከሆነችው 2 መንታ ልጆች እንዳሉት ይፋ ወጥቷል። ሺቫን ዚሊስ የህይወት ታሪኩን በጻፈው ለዋልተር አይዛክሰን እንደተናገረችው ከሆነ ኤሎን ማስክ እንደ ማንኛውም አባት ኃላፊነትን ይወስዳል ብላ እንደማትጠብቅ ተናግራለች። ምክንያቱም ደግሞ ያለበትን የስራ ጫና ስለምትረዳው ነው። በ2024 ሶስተኛ ልጃቸውንም ለመውለድ በቅተዋል። አርፎ የማይቀመጠው ኤሎን መስክ በ2025 ደግሞ አሽሊ ሴት ክላርክ ከተባለች አንዲት ሴት ጋር ግንኙነት ጀምሮ ነበር። በዚህም ግንኙነት አንድ ልጅ እንዳፈሩ ይታወቃል። ምንም እንኳን እናቱ ይፋ እንዳይወጣ ብትሞክርም በሚዲያ ተጽዕኖ ምክንያት ግንኙነታቸው ይፋ ወጥቷል። በአጠቃላይ ኤሎን መስክ ከ13 በላይ ልጆች እንዳሉት ይነገራል። በቅርብ ዓመታት እንደምናየው ከሆነ
ኤሎን መስክ የፖለቲካ ተሳትፎ እየጨመረ መጥቷል። ቀደም ሲል በዲሞክራት እና በሪፐብሊካን መካከል ይዋልል የነበረ ቢሆንም ከ2024 ምርጫ በኋላ ቀንደኛ የትራምፕ ደጋፊ ለመሆን በቅቷል። በምርጫው ሂደት ላይ ሳይቀር ለሪፐብሊካን ደጋፊዎች እስከ $1 ሚሊዮን ሽልማት እየሰጠ በምርጫው ቅስቀሳ ላይ ትልቅ ተሳትፎ አድርጓል። ከምንም በላይ የግሉ ባደረገው የቀድሞ ትዊተር ማህበራዊ ገጽ ላይ ከፍተኛ ንቅናቄ ሲያደርግ ነበር። በምርጫ ቅስቀሳ ወቅትም ያደረጋቸው ለየት ያሉ እንቅስቃሴዎች አይን ውስጥ ከተውት ነበር። ታዲያ ይህ ሙከራቸው ፍሬ አፍርቶ ትራምፕ ስልጣን በያዙበት ወቅት ዶጅ ወይም ደግሞ ዲፓርትመንት ኦፍ ገቨርንመንት ኢፊሸንሲ በሚባለው ተቋም ውስጥ እንዲሳተፍ አድርገውት ነበር። ይህም ቢሆን ከፍተኛ ተቃውሞ በዲሞክራቶች ዘንድ አስነስቶ ነበር። ከዚህም በተጨማሪ አሜሪካን በእጅ አዙር ሊመራ ነው ተብሎ ነበር። ይሁን እንጂ ቅርብ ጊዜ በወጣ መረጃ ከዲፓርትመንቱ አባልነት ስልጣኑን እንደለቀቀና የሽኝት ፕሮግራም እንደተደረገለትም ታውቋል። በሽኝቱ ወቅትም ትራምፕ የወርቅ ቁልፍ በስጦታ መልክ አበርክተውለታል። በመጨረሻም ባደረገው ንግግር ከዚህ በኋላ ከትራምፕ ጋር በጓደኝነትና በአማካሪነት ለመቀጠል ፈቃደኛ መሆኑንም አስታውቋል። ታዲያ አንዴ በአስደማሚ ፈጠራዎቹ፣ አንዴ ደግሞ በሀብቱ ብዛት፣ ይህም አልበቃ ብሎት በስልጣንና የራሱን ሚዲያ እየተጠቀመ አነጋጋሪ ለመሆን የበቃው ይህ ሰው ቀጣይ ደግሞ በምን አዲስ ነገር እናገኘው ይሆን? እስቲ ከኤሎን ማስክ ያስገረማችሁን ነገር በኮመንት ላይ ጻፉልን።